መስታወት ፊት ለፊት ቆመው ግንባሬ እየሰፋ ነው፣ ፀጉሬ ስለምን እየሳሳ መጣ ብለው ተጨንቀው የሚያውቁ ከሆነ በፍጹም ብቸኛ አይደሉም። ይሁንና ብዙዎቻችን በየቀኑ የምናደርጋቸው ጥቂት ጥቃቅን ስህተቶች የፀጉራችን ስር በጸጥታና በሂደት እየገደሉ እንደሆነ ያውቃሉ? ዛሬ ለውድና ለአደገኛ የኬሚካል ሕክምና ሳንገለጥ በቤታችን ኩሽና በሚገኙ ቀላል ተፈጥሯዊ ነገሮች የተኙ የፀጉር ስሮችን እንዴት እንደገና ማንቃት እንደምንችል በዝርዝር እናያለን። ነገር ግን ወደ መፍትሄው ከመሄዳችን በፊት በቪዲዮ መሃል ላይ የብዙዎቻችን የፀጉር መስመር በከፍተኛ ሁኔታ የሚጎዳና ማንም የማይናገረውን አንድ ትልቅ ሚስጥራዊ ስህተት እነግራችኋለሁ። እሱን ካላቆምን ምንም አይነት ሴረም ወይም ሕክምና አይሰራም። ስለዚህ ቪዲዮውን እስከ መጨረሻው በጥንቃቄ ተከታተሉ። ይህ ጠቃሚ መረጃ እንዳያመልጠውና ያለ አስፈላጊ ወጪ የፀጉርዎን ጤና የሚመልሱ ተፈጥሯዊና የተረጋገጡ መፍትሄዎችን ሁልጊዜ ለማግኘት አሁኑኑ ሰብስክራይብ የሚለውን ቁልፍ ይጫኑ። የደወል ምልክቷንም በማብራት የቤተሰባችን አባል ይሁኑ። አሁን ወደ ዋናው ጉዳያችን እንለፍ። በግንባራችን ፀጉር ላይ በትክክል ምን እየተከሰተ እንደሆነ በግልጽ እንነጋገር። በ25 እና በ50 ዕድሜ ክልል ውስጥ የምንገኝ ብዙዎቻችን የግንባር ፀጉር መሸሽ የዕድሜ መጨመር፣ የሆርሞን መዛባት ወይም የዘር ውርስ ብቻ ይመስለናል። ነገር ግን ለብዙዎቻችን ዋናውና ያልተስተዋለው ምክንያት ትራክሽን አሎፔሺያ ወይም በፀጉር መጎተትና በውጥረት የሚመጣ የፀጉር መርገፍ ነው። ይህ ችግር የሚከሰተው ፀጉር ሁልጊዜ ወደ ኋላ ተወጥሮ ሲያዝ፣ ሲታሰር ወይም ከባድ አሰራሮች ሲሰሩ ነው። በተለይ በግንባራችንና በግንባራችን ዙሪያ ያለው ፀጉር ከጭንቅላታችን መሃል ካለው ፀጉር ጋር ሲነጻጸር በጣም ስስ፣ ቀጭንና የፀጉሩ ስሩ ወደ ቆዳ ውስጥ ጠለቅ ያለ ነው። ስለዚህ ለማንኛውም አይነት አካላዊ ጫና በጣም የተጋለጠ ነው። ፀጉሩን ሁልጊዜ ወደ ኋላ አጥብቀው ሲያስዙት፣ በቀጭን ስሬት ወይም በከባድ ጉንጉን ሲሰሩት በእነዚህ ስስ የፀጉር ስሮች ላይ የማያቋርጥ ውጥረት ይፈጥራል። በሂደትም ይህ የማያቋርጥ መጎተት በፀጉር ስሮች ላይ ጥቃቅን የቲሹ ጉዳቶችን ያመጣል። ሰውነታችን ለዚህ ውጥረት የሚሰጠውን የመጀመሪያ ምላሽ በቦታው ላይ እብጠትና መቆጣትን መፍጠር ነው። እብጠቱ እየቀጠለ ሲሄድ ደግሞ ወደ ፀጉር ስር የሚሄዱና አልሚ ምግቦች የሚያደርሱትን ጥቃቅን የደም ስሮች መዘጋት ይጀምራሉ። የደም ዝውውር ማለት ለፀጉራችን ኦክሲጅን፣ ፕሮቲንና አስፈላጊ ቫይታሚን የሚያደርስ ዋና መንገድ ነው። ይህ መንገድ በውጥረት ምክንያት ሲዘጋ የፀጉር ስሩ መራብ ይጀምራል። ኦክሲጅንና አልሚ ምግቦችን ያጣው የፀጉር ስር ራሱን ለመጠበቅ ሲል የእረፍት ወይም የመተኛት ደረጃ ውስጥ ይገባል። የፀጉሩ ዘንግ ይረግፋል። ስሩ ደግሞ አዲስ ፀጉር ለማብቀል የሚያስችል ጉልበት ስለሚያጣ ቀዳዳው ባዶ ሆኖ ይቀራል። ይህ አካላዊ ጫና ሳይታረም ለረጅም ጊዜ ከቀጠለ በፀጉር ስር ዙሪያ የጠባሳ ህብረ ህዋስ ወይም ስኬር ቲሹ ይፈጥራል። ይህም ቀዳዳውን በዘላቂነት ሊዘጋው ይችላል። መልካሙ ዜና ግን አብዛኛውን ጊዜ የፀጉር ስሮች ገና አልሞቱም፣ በደረሰባቸው ጫና ምክንያት ተኝተዋል። ይህንን አካላዊ ጫና በማስወገድ እና የደም ዝውውርን በከፍተኛ ሁኔታ የሚያፋጥኑ ተፈጥሯዊ ቅጠላቅጠሎችን በመጠቀም እነዚህን የተኙ ስሮችን ማነቃቃትና አዲስ ፀጉር እንደገና ማብቀል ይቻላል። እነዚያም በውጥረት ምክንያት የተኙ የፀጉር ስሮችን ለማነቃቃት ውድና በርካታ የኬሚካል የጎንዮሽ ጉዳቶች ያሏቸውን ቅባቶች መግዛት አያስፈልግም። ይልቁንም እብጠቱን የሚቀንሱ የተዘጋ የፀጉር ቀዳዳ የሚያጸዱና ወደ ግንባራችን የሚሄደውን የደም ዝውውር በከፍተኛ ሁኔታ የሚያፋጥኑ 3 ኃይለኛ የኩሽና ውህዶችን እንጠቀማለን። መጀመሪያ ትኩስ ሮዝመሪ እንጠቀማለን። ሮዝመሪ በሳይንሳዊ ጥናቶች እንደተረጋገጠው በፀጉር ስር ዙሪያ ያሉትን ጥቃቅን የደም ስሮች የሚያነቃቃ ካርኖሲክ አሲድ የተባለ ንቁ ውህድ ይዟል። ይህም ያለምንም የኬሚካል ጉዳት ኦክሲጅንና አስፈላጊ አልሚ ምግቦችን ቀጥታ ለተራቡ የፀጉር ስሮች በማድረስ እንደ ተፈጥሯዊ የደም ዝውውር ማፋጠኛ ሆኖ ያገለግላል። ሁለተኛ፣ ትኩስ ዝንጅብል እንጨምራለን። በግንባሩ አካባቢ ያለው ቆዳ ብዙ ጊዜ ከመጠን በላይ ዘይት፣ የሞቱ ቆዳ ህዋሳትና የፀጉር ጀል ተረፈ ምርቶችን ያከማቻል። ዝንጅብል ጸረ ባክቴሪያና ጸረ እብጠት የሆኑ ጂንጀሮሊን ይዟል። በራስ ቅል ላይ ሲቀባ የተዘጉ ቀዳዳዎችን ያጸዳል፣ ጥቃቅን እብጠቶችን ያረጋጋል እና አዳዲስ የሚበቅሉ ፀጉሮችን በፍጥነት እንዲወጡ ምቹ ሁኔታ ይፈጥራል። ሶስተኛ፣ ንጹህ የጉሎ ዘይትን እንጨምራለን። የጉሎ ዘይት ወደ ቆዳ ጥልቅ ክፍል ዘልቆ የሚገባ ሪሲኖሊክ አሲድ የተባለ ጠቃሚ ፋቲ አሲድ አለው። አስፈላጊውን እርጥበት ይይዛል፣ አዲስ የሚበቅሉ ቀጭን ፀጉሮችን ያጠናክራል እና እንደ ደረቅ አየር ወይም ከባድ የቧንቧ ውሃ ካሉ ጉዳቶች እንደ መከላከያ ሆኖ ያገለግላል። እዚህ ጋር ነው ቅድም የነገርኳችሁን ትልቁና ማንም የማይነግራችሁ ሚስጥራዊ ስህተት የሚመጣው። ብዙ ሰዎች ይህንን ውህድ ሲያዘጋጁ ንጥረ ነገሮቹን በከፍተኛ እሳት ላይ አብዝተው ያፈሉታል። ይህም በጣም ትልቅ ስህተት ነው። ከፍተኛ ሙቀት በሮዝመሪና በዝንጅብል ውስጥ ያሉትን ዋና ዋና ጠቃሚ ዘይቶችና አሲዶችን ወዲያውኑ ያጠፋቸዋል። ስለዚህ ይዘቱ ሙሉ በሙሉ ኃይሉን ያጣል፣ ምንም አይነት ውጤትም አይኖረውም። ይህን ኃይለኛ ሴረም በትክክለኛ መንገድ ለማዘጋጀት በመጀመሪያ አንድ መካከለኛ መጠን ያለው ትኩስ ዝንጅብል ወስደው ይላጡት እና ንጹህ ጭማቂውን እንዲወጣ አድርገው በደቃቁ ይፍጩት። የተፈጨውን ዝንጅብል ከሁለት ትኩስ የሮዝመሪ ዘንጎች ጋር በትንሽ ድስት ውስጥ ያርጉት። ግማሽ ሲኒ ንጹህ ውሃ ጨምረው በምንም አይነት መልኩ ሳይፈላ በጣም ዝቅተኛ እሳት ላይ በጥንቃቄ ለ10 ደቂቃ ያህል ብቻ ያሙቁት። ውህዱ ወርቃማ ቢጫ ቀለም ሲይዝ ድስቱን ከእሳት ላይ በማውረድ ሙሉ በሙሉ እንዲቀዘቅዝ ያድርጉት።
ከቀዘቀዘ በኋላ ውህዱን በንጹህ ማጣሪያ ወይም ጨርቅ በመጨመቅ ወደ ንጹህ ዕቃ አጣሩት። በመጨረሻም 2 የሾርባ ማንኪያ ንጹህ የጉሎ ዘይት በመጨመር ውህዱን በጥሩ ሁኔታ ይቀላቅሉት። የተዘጋጀውን ሴረም በንጹህ የመርጫ ስፕሬ ወይም ብልቃጥ ውስጥ አድርገው ማቀዝቀዣ ወይም ፍሪጅ ውስጥ ያስቀምጡት። እስከ 7 ቀን ድረስ ትኩስነቱን ጠብቆ ይቆያል። ጥሩ ተፈጥሯዊ ሴረም ማዘጋጀት የውጤቱ ግማሽ አካል ብቻ ነው። ሴረሙን የምንቀባበት መንገድ አልሚ ምግቦቹ ወደ ፀጉር ስር የመድረሳቸውን ሁኔታ ሙሉ በሙሉ ይወስነዋል። ከመጠቀማው በፊት የመርጫ ብልቃጡን ከፍሪጅ በማውጣት ውሃና የጉሎ ዘይቱን እንዲቀላቀሉ በደንብ ይወዙዙት። ወዲያው እስኪረጥብ ድረስ ሴረሙን በግንባሮና በፀጉሮ መስመር ላይ በጥንቃቄ ይርጩት። ቀጥሎ የጣቶቻቸውን ለስላሳ ክፍል ብቻ በመጠቀም የራስ ቅልዎን ይሹት። ጥፍሮውን በጭራሽ አይጠቀሙ፣ ምክንያቱም ጥፍር ስስ የሆኑ የራስ ቅል ሊቧጭርና ተጨማሪ እብጠት ሊፈጥር ይችላል። በግንባሮ ፀጉር መስመር ላይ ለ2 እስከ 3 ደቂቃ በክብ እንቅስቃሴ በቀስታ በማሸት ሴረሙን ወደ ቆዳ ቀዳዳዎች ጥልቅ ክፍል እንዲገባ ያድርጉ። ይህንን ሂደት የበለጠ ውጤታማ ለማድረግ ማሸቱን የማድረግ ዘዴ ወይም ኢንቨርሽን ሜትድ ከተባለው አሰራር ጋር ያጣምሩ። በቀላሉ ወገቦን በማጠፍ ጭንቅላቶን ከልቦ ዝቅ ብሎ እንዲንጠለጠል ያደርጉ። ይህም የደም ዝውውሩ ቀጥታ ወደ ግንባሮና የራስ ቅልዎን እንዲፈስ ያደርጋል። ይህ ፈጣን የደም ዝውውር የሴረሙን ጠቃሚ ውህዶች ቀጥታ ከተኙ የፀጉር ስሮች ጋር በማገናኘት በፍጥነት እንዲበቅሉ ያነቃቃቸዋል። ከዚህ ጋር ትልቅ ጥንቃቄ ማድረግ ያለባቸው ነገር ነፍሰ ጡር ከሆኑ፣ የደም ግፊት ካለበው ወይም የማዞር ስሜት ከተሰማው ጭንቅላቶን ዝቅ ማድረጉን በመተው በቀጥታ ቁጭ ብለው ይሹት። ለተሻለና ለፈጣን ውጤት ይህንን የ5 ደቂቃ የራስ ቅል ማሸት በሳምንት 3 ቀን ቢያንስ ከ1 እስከ 2 ሳምንት በተከታታይ ተግብሩት። በመጨረሻም በየቀኑ የሚያደርጓቸውን መጥፎ ልማዶች ፀጉሮን መጎተታቸውን የሚቀጥሉ ከሆነ የለፉበት ውጤት ከንቱ ይሆናል። በመጀመሪያ በጥብቅ የተሰሩ የፀጉር አሰራሮችን ወዲያውኑ በመተው ጫና የሌላቸውና የላሉ የፀጉር አሰራሮችን ይጠቀሙ። ሁለተኛ የቆዳ ቀዳዳዎችን የሚደፍኑ ከባድ የፀጉር ጄሎች ወይም አልኮል ያላቸው የፀጉር ቅባቶች አጠቃቀም ይቀንሱ። እነዚህን ምርቶች ለየት ያሉ አጋጣሚዎችን ብቻ በመጠቀም ከመተኛተው በፊት ሁልጊዜ ታጥበው ያጽዷቸው። የመጎተት ጫና በማስወገድና በየቀኑ ለፀጉሮ ስር ይህንን ቀላል ተፈጥሯዊ ሴረም በመስጠት የጠፋውን የግንባር ፀጉሮን ከቤት ሳይወጡ በሳምንት ውስጥ መመለስ ይችላሉ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁና እንዲህ ያሉ ህይወታችሁን የሚያቀሉ የጤናና የውበት ሚስጥሮችን በየሳምንቱ እንዲደርሷችሁ አሁኑኑ ሰብስክራይብ ያድርጉ። የደወል ምልክቷንም በመጫን የዚህ የቻናላችን ቤተሰብ ይሁኑ። በቀጣይ ቪዲዮ በሌላ ድንቅ መረጃ እስከምንገናኝ ድረስ ጤናማ ኑሮ ለሁላችንም ባይ